አላህ በእዝነቱ እስኪ ዛሬ በዚህ ርዕስ አንድ ትንሽ የሆነች ግጥም ላቅርብላችሁ። ቪዲዮውን ሼር እና ኮፒ ሊንክ እንዲሁም ደግሞ ፎሎ ያላደረጋችሁ ፎሎ በማድረግ ጀምሯቸዋለሁ። የግጥሜ ርዕስ እንደዚህ ይላል። አላህ በእዝነቱ ብስሚላህ ራህማን ራሒም። አላህ በእዝነቱ ላከልን መልእክተኛ፣ ቀን ማታ እያለቀሰ ለአንድ አፍታ ማይተኛ። አፈር ላይ ቁጭ ብለው በፀሐይ ያለቅሳሉ፣ ጨነቀኝ ጠበበኝ ባያቸው እያሉ፣ ጨነቀኝ ጠበበኝ ባያቸው እያሉ። ነቢዩም ብቅ አሉ የሰው ልጅ አለቃ፣ ምድርንም አበሩ ከፀሐይ ከጨረቃ። ሽርክም ተጫገገ ተውሒዱን ቦረቀ፣ ሽርክም ተጫገገ ተውሒዱን ቦረቀ። ሁሉንም ወሰደ ተውሒድ በማዕበሉ፣ ወሰደን ጨረሰን ሙሐመድ እያሉ። ታዲያ ምን ይደረግ እውነት እንደዚህ ናት፣ የምእመናንና የእውነተኞች እናት። ሰማይና ምድር ለእርሷ የቆሙላት። ተውሒድ ተውሒድ እንበል ደጋግመን በአንድነት፣ ተውሒድ ተውሒድ እንበል ደጋግመን በአንድነት። ተውሒድን ሳይይዙ ጀነትን አይመኙ፣ በሽርክና በኩፍር ቀን ማታ እየዋኙ። ሉቅማንም እንዲህ አለ ልጄ ሆይ ተጠንቅቅ፣ ሽርክ እኮ ከባድ ነው ከጀነት የሚያርቅ፣ ሽርክ እኮ ከባድ ነው ከጀነት የሚያርቅ። አላህም እንዲህ አለ ለውዱ ነቢይ፣ አማልክት አይኑሩህ ከአንድ አላህ በላይ። ነቢም ተቀበሉት መርሐባ ይሻሉ፣ ሕይወታቸውም አለፈ ተውሒድ ተውሒድ እያሉ፣ ሕይወታቸውም አለፈ አሓድ አሓድ እያሉ። አላሁመ ሰል ዐላ ሙሐመድ ወዐላ አሊ ሙሐመድ። ሰላሙን ዐላ መን ኢተበዐል ሁዳ። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።